የሚሻለው በትህትና እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ ነው። ሊያም ካደረጋችሁ እኮ ነው እሱን ራሱ ምን እማራለሁ ነው እንጂ የሚሉት ዋው አለባበሱ አይሉም። ክብርን ለእግዚአብሔር እንስጥ። ይገርመኛል እኮ አሁን የፍሬ ሰው ይፈልጋል። ስነ ልቦናችንን ሳይቀር ይፈውሷል። የማንጠቅም ባሪያዎች ነን። ሌላው በጣም የሚገርመው ነገር ዛሬ የምንመለከተው ይሄ በጣም የሚገዛኝ ሀሳብ ነው። ያስገኛቸውን ውጤቶች በሙሉ ለአብ ክብር ያውለው ነበር ይላል። ለአብ ክብር ያውለው ነበር፣ ሁሉን ለአብ ክብር ያውለው ነበር። እንደዚህ የሚል ቃል አለ። የማስተምረው ትምህርት ከራሴ ሳይሆን ከላከኝ የመጣ ነው ይላል ዮሐንስ 7 ቁጥር 16 እና 17። የማስተምረው ትምህርት ከኔ አይደለም ይላል። አይገርምም? ከኔ አይደለም ከሱ ነው ይለናል። እኛ ልናንስ አንተ ልትልቅ ይገባሃል ልንል ይገባል። የዚህ ትምህርት ሀሳብ ይሄ ነው። ዝቅ ብሎ እግር ካጠበ ጌታ አንበልጥ። ዮሐንስ 13 ቁጥር 12 እስከ 17፣ ኤፌሶን 3 8 እስከ 9፣ አንደኛ ጢሞቴዎስ ምዕራፍ 12 ቁጥር 16 ቅድም ያልኳችሁ ነው። እኛ ልናንስ አንተ ልትልቅ ይገባሃል ልንለው ይገባል። የዚህ ዘመን ትልቁ በዚህ ጊዜ አሁን ትልቁ ደጋግሜ እንዳልኳችሁ አስቸጋሪው ነገር ምን እንደሆነ ታውቃላችሁ? እኔ ስለዚህ እግዚአብሔር አብን ኢየሱስ ክርስቶስ ያከበረበት አንዱ ትልቁ ሚስጥር ስንመረምር ምንድን ነው? የሚያደርገውን ነገር በሙሉ ከሱ ጋር ያያይዘዋል ማለት። ዮሐንስም እንደዚህ የሚል ሀሳብ ያነሳል። እኔ የጫማውን ጠፍር ልፈታ የማይገባኝ ይላል፣ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው ይላል ዮሐንስ 1:17 ላይ። እኔ ይላል ኢየሱስ ዮሐንስ አገልግሎቱን ሲያይ ኢየሱስ እየመጣ ነው። ምንድን ነው የሚለው? እኔ የጫማውን ጠፍር እንኳን መፍታት የማይገባኝ ይላል። በተለይ በዚህ ዘመን ያለን አገልጋዮች በእውነት አይወዱትም። በነገራችን ላይ ይህንን እርግጠኛ ነኝ አይወዱትም። ያነሱ ነው የሚመስላቸው እንደዚህ አይነት ነገር ካነሱ። እስኪ እኔ ኃያል ነኝ ብላ ማን ይወስድብናል? ከሆንንማ ጌታ ይባረክ። በቃ ኃያል መሆን በቃ ጥሩ ነው። ማንም አውሰ በነገራችን ላይ ኃያል ነኝ አይልም። በቃ ነው አይልም። ኢየሱስ ንጉሥ ሲሆን እኛ የእሱ ልጆች እንደሆነ ስናቅ ስነ ልቦናችን ሳይቀር እንደሚፈወስ ታውቃላችሁ። ክርስትና እኮ ይሄ ነው። በጣም ደስ የሚለኝ ነገር የማይፈውሰው ፓርት የለም። ስነ ልቦናችንን ሳይቀር ይፈውሷል። አመለካከት አስተሳሰባችንን ሳይቀር ይፈውሷል። እና ይሄ የስሜት በቃ የስነ ልቦና ጉዳት ያለባቸው አገልጋዮች ታያላቸው። አንዳንድ ጊዜ ግን በትክክል ንጉሥ ከሆነ ጠሪያቸው የሚያመልኩት ንጉሥ ከሆነ እነሱ በዛ የንጉሥ ልጅነት ስር እንደሆነ ከገባቸው ምንም ማንም መጥቶ እኔ ሊያሸማቀቀኝ አይችልም። ለምን? የንጉሥ ልጅ ነኝ። ማንም ላይ ለመኩራት አልነሳሳም። ለምን እኮራለሁ? ከሱ ተምሬያለሁ። በቃ የንጉሥ ልጅ አይኮራም። ለምን? አይነጻጸርማ። ለምን ራሴን አነጻጽራለሁ? ዘልዬ አንተ የበታች ነህ ወይም የበታችነት እንዲሰማው ሰንበዲን ከሞከርኩ እመኑኝ እሱ አይደለም የበታች፣ እኔ ጋር ነው የበታችነት ስሜት ያለው። እንዲህ ለምን? እኔ ጤነኛ ከሆንኩ ምንድነው መታበይ? ኩራትን ምን አመጣው? እኔ ምን አመጣው? በቃ ተረጋግቶ መኖር ነው። የንጉሥ ልጅ ነኝ፣ ንጉሱ እሱ ነው፣ እኔ ልጁ ነኝ። እሱ በንግስናው፣ እኔ በልጅነት መንፈስ እመላለሳለሁ። እያከበርኩት፣ ሌላውንስ እያከበርኩ እየራራው፣ ከኔ ያነሰ የመሰለ የወደቀ የከሰረ የመሰለኝንስ እያዘንኩለት እየራራውለት። እሱ እንደዛ ነው ያስተማረኝ። እየራራልኝ ነዋ፣ እያዘነልኝ ነዋ ንጉሱ የኖርኩት ያደግኩት። ስለዚህ ለዛ ለበታችሁ ምን ላለው እራራለሁ፣ አዝንለታለሁ። ትዕቢትን ምን አመጣው? ስለዚህ አገልጋዮች፣ በተለይ አገልጋዮች፣ እኔ እችን ሀሳብ ነው ከአገልጋዮች አንጻር ባውራው ደስ ይለኛል። በነገራችን ላይ ጉባኤ ውስጥ ቁጭ ያሉ ሰዎች በሙሉ ከእናንተ በታች የሆኑ የሚመስላችሁ በጣም ተሳስታችኋል። ጄኔራሎች አሉ፣ በክብር ብትሄዱ፣ እውነቴን ነው የምላችሁ። በልጅነት ያው እንደናንተ ልጆች ናቸው። በተለይ አማኞች ከሆኑ ማለት ነው። ምን ታመጣላችሁ? እነሱም ድነዋል፣ እናንተም በቃ አለቅ። ታገለግላለህ፣ እግዚአብሔር በሰጠ ጸጋ ነው፣ አለቅ። በቃ
ከኪስ አውጥተህ የምትሰጠኝ ምንም ነገር የለም። ከኪስ አውጥቼ እኔ የምሰጠው ምንም ነገር የለም። ተሰጠኝ እሰጣለሁ፣ አለቀ። ይሄ የማነበው እኮ እግዚአብሔር ቃል ነው። ከየት አመጣሁት? እንዳልተቀበለ አትሁን። በቃ እንዳልተቀበለ መሆን አልችልም። ይሄ ኮርጄ ነው። እዚህ ጋር የምናየው ነገር በሙሉ የሚኮረጅ ነው። ኮርጄ ነው። ከየት አመጣሁት? እኔ እንዳልተቀበለ መሆን አልችልም። ስለዚህ አንድ ሰው ሲተብት በጣም ያሳፍራል ማለት ነው። አንዳንዴ ጉባኤያችንን አለማወቅ እንዴት መከራ እንደሆነ ታውቃላችሁ? በጌታ በኢየሱስ እግዚአብሔር የትህትናን መንፈስ ያብዛልን። በእውነት እግዚአብሔርም ይላል ስለ ጳውሎስ ሲናገር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ተአምራት አይደለም የሚያስገርም፣ እያዩ የሚያስገርም ማለት ነው። የሚያስገርም በቃ አለመገረም የማይችሉበት የሚያስገርም ተአምራት ያደርግ ነበር ይላል። ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር። ሐዋርያት ሥራ ምዕራፍ 19 ቁጥር 11 እና 12። የሚያስገርም ነገር እግዚአብሔር ያደርግ ነበር። ከጨርቁም ጨርቅ ወስደው እስኪሄዱ ድረስ ብዙ ሰዎች ይህን ጥቅስ ሲጠቅሱት አለ፣ በቴሌቪዥንም በተለያየ ቦታ ላይ። ከምን አንጻር ነው የሚያነሱት? እግዚአብሔር በእኔ ለምን ይህን አታድርግ ትሉኛላችሁ? ጳውሎስ አድርጓል እኔም አደርጋለሁ ይላል። ኦኬ ከሆነ ከተገለጠ ችግር የለውም። እሱን ነው እኛ የምንፈልገው። ይገለጥ ይሁን። ግን እኔ በጣም ዋይዝ ብልጥ የሆነ አገልጋይ ግን ረጅም መሄድ የሚፈልግ አገልጋይ ግን ከድንቃ ድንቁ ምናምን ነገር ይልቅ ፎከስ ቢያደርግ ምመርጠው እኔ ለራሴ የምመርጠው እሱማ እግዚአብሔር መጣ ይሰራል። በቃ ችግር የለውም። እሱ የሱ ነው፣ እሱ ይስራ፣ አለቀ። እኛ እቃዎቹ መጠቀሚያዎቹ ነን፣ አለቀ። ዮሐንስ እንደዛ ነው ያለው። እኛ ትኩረታችን መሆን ያለበት አሰራሩ ፈውሱ እሱ ላይ አይደለም፣ ከፈውሱ በኋላ ነው። አሁን ነገር እየተመታ ያለውም እንደዛ ስለሆነ ማለት ነው። ብዙዎች በትዕቢት የተመቱት በዛ ምክንያት ነው። ግን ተመልከቱ ቀጥሎ ያለው ህዝቡ ይላል። ለምን ቀጥሎ ይህን እንደማያነቡት አይገባኝም እኔ ለሰውም ሲያካፍሉ። ጳውሎስ ያደረገውን ባዩ ጊዜ ይላል ድምፃቸውን ከፍ አድርገው አማልክት ሰዎች መስለው ወደ እኛ ወርደዋል አሉ። አማልክት ሰው መስለው አሉ። እነ ጳውሎስ ምን እያሉት ነው? አንተ አምላክ ነህ መስለህን ነው እንጂ ሰው አይደለም እያሉት እንጂ አማልክት ናቸው የመጡት ሰው መስለው። እርግጠኛ ነኝ አንተ አማልክት ነህ እያሉት። አንዱ ነው እንግዲህ ተነስቶ ኮርማዎች አመጣ፣ አበባ ጉንጉን አመጣና ሊሰዋለት ሲል ወደደ ይላል። ሐዋርያት ይላል በርናባስና ጳውሎስ ግን ይላል ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህንን ስለምን ታደርጋላችሁ? ከዛም እንደሚል ታውቃላችሁ፣ እንዳይሰውላቸው ሰዎቹን በጭንቅ አስተዋቸው ይላል። ሐዋርያት ሥራ 14 ምዕራፍ 14 ከ11 እስከ 18። ምንድነው እያደረጋችሁ ያላችሁት ይሏቸው። አንድ አገልጋይ ሲያገለግል እንደዚህ አይነት ነገር ከሆነ መሆን ያለበት ነገር ምን እንደሆነ ታውቃላችሁ? ክብሩ ለእግዚአብሔር መስጠት አለበት። ለሱስ እግዚአብሔር ይመስገን ይሄ ነገር በሱ ህይወት ስለሆነ አለቀ። የተለየ ክሬዲት ግን አልሰጠውም። ለምን? በቃ የሆነ ሁሉ ከሱ ለሱ አለቀ። እንደሚያማችሁ አውቃለሁ። አንዳንድ ሰዎች ከሱስ ምን ትጠብቃለህ ብትሉኝ እኔ የማልጠቅም ባሪያ ነኝ። በቃ አንዳንድ አውቆ ይህንን ሊመቱብን ይሞክራሉ እና የሆነ በቃ ምን ይላሉ እንደው እኔ ቆርቆሮ ነኝ እኔ እንትን አግኝተ ነው እንጂ ማለት አቅቶ እኮ ነው፣ ስላልታደልክ ነው እንጂ ትለው ነበር። አባቶችማ ስለታደሉ አሉት። እኔ ቆርቆሮ ነኝ አሉ። ታድለው እኮ ነው ያሉት። አንተማ ትዕቢት ወጥሮ ነው ያላልከው። እኔ ቆርቆሮ ነኝ እስኪበል አትችልም፣ አንተ አትችልም። እኔ እኮ የማልጠቅም ባሪያ ነኝ እስኪበል አትችልም። አንተ ከየት ታመጣለህ? አንተ እኮ በትዕቢት ተወጥረ ትንሽ ነገር በርታልህ፣ በቃ ፈንድታል። እነሱ እኮ ስንት ነገር አይተው እኮ ነው። ለዚህ እኮ ነው ኢሳይያስ አየና እንዲህ ያለ። በነገራችን ላይ ኢሳይያስ በብሉይ የኖረ የአዲስ ኪዳን ሰው ነው ይባላል። ኢሳይያስ የሚገርም ነቢያት ነው። ከነቢያት መካከል የሚገርም ሰው ነው።
በጣም ብዙ የአዲስ ኪዳን መጽሐፎች ኢሳይያስ ላይ ተጽፈዋል ማለት ትችላላችሁ። በጣም በሚገርም ሁኔታ ማለት ነው። ይሄ ሰው ነው እንግዲህ በድንቅ አገልግሎት እያገለገለ ያለፈ ሰው አንድ ቀን ምዕራፍ 6 ላይ እግዚአብሔርን ፊት ለፊት አየው በተቀደሰ ተራራው። ወየው ጠፋው ነው ያለው። በቃ እኛ እኮ ገና ጫማ ስንቀይር ገና ማለት ነው እንደዚህ ሆኜ እንደዚህ አድርጎ እግዚአብሔር እንዴት በጣም እኮ አይባልም፣ ነውር ነው። በቃ እግዚአብሔር በሰጠን ጸጋ አገለገልን። ከዛ በቃ ለጌታ ክብር ነው። ግነቱን ግን እንቀንሰው፣ አናጋንን። በቃ በእውነት አናጋንን። አንተም እኔም ልጅ ነን፣ አለቀ። አንቺም ልጅ እኔም ልጅ፣ እርሶም ልጅ እኔም ልጅ፣ አለቀ። በቃ ሐዋርያው ጳውሎስ በጭንቅ አስተዋቸው ነው የሚለው። አስተዋቸው ምንድነው? እናክብራችሁን ያላቸው እንዴ? ምን ሆናችኋል? ምን ሆናችኋል? እናንተ ሰዎች ይህንን ስለምን ታደርጋላችሁ? ከእናንተ የሚያርስ ወይም ይላል ከብት የሚጠብቅ ባሪያ ያለው ይላል። ኢየሱስ ነው ይህን ቃል ባይዘው የተናገረው። ከእናንተ የሚያርስ ገበሬ ወይም ከብትን የሚጠብቅ አርብቶ አደር ባሪያ ያለው ወይም ደግሞ እረኛ ገበሬ ያለው ነው። ከእርሻ ሲመለስ ይላል ያ ሰራተኛው ገበሬው ከእርሻ ሲመለስ ወዲያው ቅረብና በማዕድ ተቀመጥ የሚለው ማን ነው? ማን? ያን እረኛ፣ ከብቶች ይዞ የመጣውን እረኛ ታውቃላችሁ። በእኛም ሀገር ብዙ ጊዜ ጠዋት ምግብ በልቶ ይሄዳል። ከብቶቹን ሲያበላ ምናምን ብሎ ማታ እራት ነው የሚበላው። ምሳ አይበላም በገጠር። አሁን ያው ነገሮች እየተለወጡ ስለመጡ ሊሆን ይችላል ምሳ ይዞ መሄድም ምናምን ልማድ ሊመጣ ይችላል። ግን በፊት እንደዛ አይደለም። ምንድነው የሚለው ይሄ ክፍል? ባለቤቱ ምን ይለዋል? ሲበላ እራት ኩራዙን ማን ይይዛል ማለት ነው። እሱ ይይዝለታል። እያበራ አለቃው ቁጭ ብሎ ይበላል። ስለዚህ ይህን ስላደረገ ያመሰግነዋልን ብሎ እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ፣ ኢየሱስ ነው ይህን ቃል የተናገረው፣ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ አላቸው። ሉቃስ 17 ከቁጥር 7 እስከ 10። አይገርምም? እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ ነው። ሊያውም ካደረጋችሁ እኮ ነው እሱን ራሱ። ይገርመኛል እኮ አሁን እኮ ሲጀመር የታዘዝነውን ነው ወይ እያደረግን ያለ ነው? እሱ ራሱ አንድ ጥያቄ እኮ ነው። እና ደግሞ እሱን ራሱ የታዘዛችሁትን ራሱ ካደረጋችሁት ነው የሚለው። ባደረጋችሁት ጊዜ ፐርፌክት የሆነው የእግዚአብሔር ፍቃድ እሱ ራሱ ሆኖ አድርጋችሁ ራሱ ከሆነ እሱን ራሱ ምን በሉ ነው የሚለው? የማንጠቅም ባሪያዎች ነን፣ ልናደርጉ የሚገባንን አድርገናል በሉ። በቃ ከዚህ አትለፉ። አሁን አንዳንድ ነገር በቃ ምን የማንጠቅም ባሪያ ምናምን፣ ኢየሱስ ጌታ ነው ተቀብቼ ምናምን፣ ኧረ እባክህ እንደዛ የለም። በቃ አገልጋይ ነህ። በቃ አገልጋይ ማለት ምንም ትርጉም የለውም። በቃ አንተ አገልጋይ ነህ። በቃ ይሄ ልንውጠው ይገባል። እውነተኛ ጥሪ ካለን፣ ረጅም መሄድ ከፈለግን፣ እውነት እግዚአብሔር ለአገልግሎቱ ከጠራህ በዚህ እውነት ልትቃኝ ይገባል። በእውነት ነው። በተለይ ወጣቶች፣ በተለይ ብዙ መድረክ ያልቀመሳችሁ ወጣቶች እኔ የምመክራችሁ ነገር ይሄንን ነው። ፕሊስ ራሳችንን በዚህ እውነት መግራት አለብን። እኔ ምንድነኝ? እኔ አገልጋይ ነኝ፣ ሰርቫንት ነኝ፣ አለቅ። እንኳን አይደለም የተለየ ክብር መፈለግ። አሁን እንደዛ እኮ ነው። በቃ የሆነ ይሱታለች፣ በቃ እንትን አለ፣ በቃ እንደዚህ አካሄዳችን ይለያል፣ በቃ እኮ ምናምን። እንደዚህ አይነት ጨዋታ ማቆም መቻል አለብን። በእርግጠኝነት ምን እንደሆነ ታውቃላችሁ? ማንም ባለባበሳችሁ እናንተን አይመዝናችሁ። ከእናንተ የበለጠ ይለብሳል፣ ምንም ችግር የለበትም። ፕሮቶኮል ማለት ሰው ጥሩ ነው፣ ግን ምንም ሰው ያ ሁሉ ጉዳዩ የሆነ አይመጣም። ከዚህ በኋላ ሰው የሚፈልገው የሚበላ ነገር ነው የሚፈልገው። ከአንተ የሚፈልገው ፍሬ ነው የሚፈልገው። ስብከትህን ሁሉ ላይሆን ይችላል ከዚህ በኋላ የምንፈልገው። እግዚአብሔር የፍሬ ሰው ይፈልጋል። እውነተኛ የእግዚአብሔር ልጆች ፍሬ ያለበትን ሰው ነው የሚፈልጉት። ከዚህ በኋላ ምን ይሰጠኛል ከሱ ምን አገኛለሁ ምን እማራለሁ ነው እንጂ የሚሉት ዋው አለባበሱ አይሉም። ከዚህ በኋላ ከአንተ በጣም የባሰ የሚለብሱ፣ አንተ አይተው የማታውቀው የሚነዱ፣ ከአንተ ምንም ገና ከዚህ በኋላ ስንት ዓመት ብትኖር የማትነካውን የነኩ ሰዎች አሉ። አለቀ በቃ። ምንም ዋጋ የለውም ከዚህ በኋላ። በእውነት ነው የምላችሁ። ስለዚህ እናንተ ነው የሚለን። ይህን የተናገረው ሐዋርያት ምናምን አይደሉም። በቃ አያችሁ፣
እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ ምን በሉ? የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንና ያደረግነው በሉ፣ አለቀ በቃ። ከዚህ አትለፉ። አድርገናል፣ ኦኬ፣ እግዚአብሔር ይመስገን፣ ክብር ለእግዚአብሔር ይሁን። ጠቅሟቸዋል፣ አዎ፣ ክብሩን ለሱ ነው። በቃ ለዚህ እኮ ነው ሐዋርያ ጳውሎስ አንድ ክፍል ምን ይላል? እናንተ እኮ አክሊሎቻችን ናችሁ ይላል። እንደዚህ ከሰራን ብቻ ነው አክሊሎቻችን ሊሆኑ የሚችሉት። ግን ኢየሱስ የሚለን እኮ አርጉ እንኳን ያልኳችሁን አድርጋችሁ እኮ ነው የሚለው። በቃ የታዘዛችሁትን እንኳን ፈጽማችሁት በቃ አርጋችሁታል። ግን እኔ አልጠቅም፣ እኔ ምን አለኝ በሉ። ለምንድን ነው የሚያመን? ይሄ ለምንድን ነው ማንውጠው? ይሄንን እንዴ ፓስተር እንትና ሐዋርያ እንትና ስለተናገረ ማንም እሱ ትክክል ነው ያለው? እሱ እኮ ከዚህ በታች እንጂ በላይ አይደለም። እሱንም እኔንም እናንተንም የሚገዛን ይሄ እውነት ነው የሚገዛን። የትኛውም ትምህርት አስተምሮ በዚህ ይፈተሻል። ኢየሱስ ያለው ይሄንን ነው። በቃ ከአገልጋዮች አንጻር ልንውጠው በዚህ ዘመን በተለይ የሚገባን ይሄን ነው። እኔ እንደው ዝም እንሽኮርመም እንደው ቆሽሸን አለ እንደዛ አይደለም። በቃ እንስዳ እንትን በቃ አለቀ። ከዛ ውጪ ግን በፍጹም ራሳችን የሆነ እንትን ውስጥ አንክተት፣ ቦክስ ውስጥ አንግባ። በቃ ወንድምህ ነኝ፣ ወንድሜ ነህ፣ አገልጋይ ነህ፣ አለቀ። ስለዚህ እኔ ስማር ነው ልታስተምረኝ የደፈርከው እንጂ የተለየ ክብር እንደገና ሌላ ነገር ከኔ መፈለግ የለብህም ነው፣ ወይም እኔም የለብኝም። ስለዚህ ኢየሱስ በምድር የተሰጠውን አገልግሎት ፈጽሞ እግዚአብሔር አብ አክብሮ ያለፈበት ትልቁ ሚስጥር ምንድነው? የሚያገኛቸውን የሚሰራቸውን ውጤቱንም ምን ሁሉንም ጠቅልሎ ምን ለአብ ክብር ያደርገው ነበር ማለት ነው። በቃ ከኔ የሆነ ነገር የለም። ፕሊስ ይሄ ይግባን። በቃ እንልመድ። አንዳንድ ጊዜ እውነትም ቢሆን እንኳን አንዳንድ ስንመሰክር እንኳን የእግዚአብሔርን ክብር የሚነካ ከሆነ ይቅር አንመስክርም። እውነቴን ነው የምላቸው። ቦታዎች ሊኖር ይችላል፣ ሰዎችን ለማነሳሳት እምነታቸውን ልንጠቀምበት እንችላለን። ግን በቃ ሁሉ ጊዜ በቃ አንድ ነገር በቃ እያነሳን በቃ እና ለእግዚአብሔር ክብር ማይሆን እኛንም በዛ መንገድ አያንጽም፣ አይጠቅመንም። ስለዚህ እንደዚህ ብለን እንጠቅልል። ኢየሱስ እግዚአብሔር አብ አባቱ በምድር የሰጠውን ስራ ፈጽሞ እንዲያከብር በጣም ቁልፉ ነገር በተለይ ለኛ ለአገልጋዮች በዚህ ሰዓት የሚያስፈልገን ፕሊስ፣ አሁንም ደጋግሜ እላለሁ፣ ክብርን ለእግዚአብሔር እንስጥ፣ በግልጽም በስውር። በቃ መድረክ ላይ በቃ አገልግለን ስንጨርስ እስቲ እንሞክረው። እውነቴን ነው የምላችሁ፣ የእግዚአብሔር ክብር በእኛ ላይ እንደውም ሲበዛ ነው የምናየው። በእውነት ነው የምላችሁ። በቃ ተጠቅልለን ተንበርክከን ለእግዚአብሔር ክብር እንስጥ፣ እዛው ሳንወርድ። በቃ ምንም ትከሻ እንለካካ ከእግዚአብሔር ጋር በፍጹም። በቃ የፈለገ ብትበልጥ እኔን ነው የምትበልጥ፣ እግዚአብሔርን አትበልጠው። የፈለገ ብትነጻጸር ራስን ከኔ ጋር ነው የምታነጻጽር። እዛ ስርህ ቁጭ ካልኩ ከኔ ከተራው ሰው ጋር ነው ራስን የምታነጻጽር። እኔን መብለጥ ደግሞ ምንም አያመጣልህም። ምንም ቦታውን ሲሰጥህ በቃ አክብሮሃል። ያን ክብር መጠበቅ በቂ። ሌላው እግዚአብሔር የሰጠንን ጉባኤና ክብር አክብሮሃል፣ ታማኝ አድርጎ ቆጥሮሃል። ሐዋርያው ጳውሎስ እንደሚለው ለጢሞቴዎስ አንደኛ ጢሞቴዎስ ላይ እንደዛ አይደለም የሚለው ምዕራፍ 1 ላይ በቃ ምን ታማኝ አድርጎ ስለቆጠረ አመስግን፣ ህዝቡንም አክብር። ቁጭ ብሎ ስር ስለተማር የማያውቅ አይደለም። በተለያየ ዘርፍ ካንተ የተሻለ እውቀት አለ። አንተ ፈጽሞ አስበህ ገምተህ የማታውቀው ስሌትና ሀሳብ፣ እውቀት ማለት ነገር እዛ ውስጥ አለ። ኢንጂነር አለ፣ የሂሳብ ሰው አለ፣ ሀገር የሚመራ ፖለቲከኛ አለ። በመንፈሳዊ ዓለም ላይ ተጽዕኖ የሚፈጥር ጸልዮ የመጣ እግዚአብሔርን የሚወድ እድሉ ቢሰጠው ከኔ ከአንተ ይልቅ ያን መድረክ በጥሩ ሁኔታ ተቆጣጥሮ የእግዚአብሔርን ሕዝብ መግቦ መውረድ የሚችል ስንት በቃ ትህትና የበዛለት የስነ መለኮት ሰው አለ። ከአንተ ደግሞ የባሰ አንተን አብጠርጥሮ የሚያበጥር ደግሞ ቃሉን የበላ ደግሞ በትዕቢት የሚሆን በትህትና ደግሞ የተማረ አለ። ቴዎሎጂያንስ አለ፣ ህፃናት አሉ፣ ሴቶች አሉ፣ ወንዶች አሉ።
የተማራል ያልተማራል። እንዴት ነው አንተ እዛ ጋር ቆመ ሌላ 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 ትዕቢት የምትጨምረው? የሚሻለው በትህትና ጀምረ በትህትና መጨረስ። በቃ ያኔ ራስህንም ከክፉ ትጠብቃለህ፣ ያንንም ጉባኤ አንጸህ ለእግዚአብሔር ክብር አድርገህ ትወርዳለህ ማለት ነው። ጌታ ይባረክ። ኢየሱስ በምድር የተሰጠውን ስራ ፈጽሞ አብን በማክበሩ ምን አስገኘልን?